ዋስኩ ጀማው በሌላ ቪዲዮ መተናል። በዛሬ ቪዲዮአችን ላይ ለቢአርዜ ሞዲፋይ የምናደርገውን ነገር ተጨማሪ ሞዲፋይ የምናደርገው ነገር አለና የገዛሁት እቃ አይተም አለ ለመኪናው እሱን አሳያችኋለሁ። የገዛነው ዊል ይሄን ይመስላል። ልክ እንደዚህ እንደምታዩት ገን ሜታል ግሬ ነገር ነው፣ ልክ ግራጫ ምናምን። and I'm not gonna lie guys, I really like these and I'm excited, like you know ይሄኛውን መኪናው ላይ አገጥመን like it's gonna change the whole like car look. and I think I'll say it was worth it. and ያን ያህል ከባድ አይደለም። ዌይቱ it's not like ልክ እንደ ከስቶኩ በእርግጠኝነት ይሄኛው ይቀላል። ሳይዙን ቦልት ፓተርኑ ምናምን ኦፍሴቱ ምናምን like እዚህ ስክሪን ላይ ቁጭ አድርግላችኋለሁ ያ ማወቅ የምትፈልጉና ለምን ገዛው ምናምን ምትል ጥያቄ አይኖርም። ግን like ለማታውቁ ሰዎች just gonna change the look of the car. I think that's the main thing. like የመኪናውን ገጽታ like 100% ይቀይሯል ማለት ነው። ሁለተኛ ሪዝን የሚሆነው ትንሽ like weight reduction ይኖራል የስቶክ ወይ ደግሞ ከመኪናው ከካምፓኒው ሲለቀቅ የሚመጣውና ይሄኛው አፍተር ማርኬት ተመገዙ ብዙ ጊዜ ይለያያል። አንዳንዱ ከባድ ሊሆን ይችላል፣ ግን ይሄኛው is decent. It's not like too light ልክ እንደ አንዳንድ ማቃቸው ብራንዶች፣ ግን this one is decent and it's gonna look good. የላፕቶፔን ስክሪን የኮምፒውተሬን ስክሪን ሼር አድርጌ አሳያችኋለሁ ማለት ነው ይሄን ሉክ ኤክስፔክት እንደምናደርግ። ኦኬ ጋይዝ ልክ እንደምታዩት የኮምፒውተር ስክሪን ላይ ኦፊሻል ሳይታቸው ላይ ያለ ነው። አሁን የገዛውበት ምክንያት like በዚህ ሰዓት የታክስ ሴል ነበራቸውና 40% ምናምን እያሉ ነበረ። ግን 40%ቱ ለተወሰነ ሳይዝ ቦልት ፓተርን ኦፍሴት ነው ማለት ነው። ለሁሉም አይደለም የሚያደርጉት። ስለዚህ አይ ቲንክ ልክ እንደሚያደርጉትን ሳስበው አውቀው ነው ብዬ ነው የማስበው። ያውን አልሽ ያላቸውን እቃ ምናምን ታክሲ ምናምን ሲመጣ ያወጣል ማለት ነው ሰው እንዲገዛቸው። እና እኔ የምፈልገው ወይ ደግሞ ለኔ መኪና ፊት አክቹዋሊ ፊት የሚያደርገውን አላገኘሁትም። ኦን ሴል ላይ like በ40% በ20% አገኘሁት። ልክ እንደምታዩት ይሄ ነው ብራንዱ ካንሲ ይባላል። they're well known brand፣ አሪፍ ብራንድ ናቸው። and ከዚህ በፊት ራሱ ልክ እንደምታውቁ ከዚህ በፊት የገዛሁት ዊል አልተመቸኝም፣ መልሼ ሻጥኩት። ምክንያቱም ከርብራሽ ምናምን አለበትና አዲስ ታየር መግዛት አይገባውም፣ ምክንያቱም it was a used wheels። ስለዚህ ልክ እንደምታዩ ነው። I really like these the color ምናምን I would definitely go with the car። ልክ እንደምታዩት እዚህ ጋር this fitment is hard። ልክ እንደምታዩት got a Mazda here፣ Subi's ሳይን ኤፍአርኤስ የኔ መኪና ጀነሬሽን የፈርስት ጀነሬሽን መኪናዎች ናቸው። they look sick። እና አሁን እኔኛው ዊል ስፔሲፊካሊ ይሄኛውን የ40%ን ብገዛ በእርግጠኝነት መኪናዬን ልክ እንደዚህ ሴትአፕ ማድረግ አለብኝ ማለት ከኋላ ልክ እንደምታዩት which it looks cool but it's gonna suck in the long run። አይነፋም ግን ፊትመንቱ ምናምን ግን ያበረ ነው እዚህ። ኦኬ like ለድሪፍት ምናምን የሚሆን ሴታፕ ይሆናል። ከኋላ ካምበርድ ምናምን ከተደረገ ለድሪፍት it's not gonna be a big issue። ግን ለድራግ ሬስ or ለቀጥታ መንገድ ምናምን it's not good I would say። ያው ከዚህ ጋር ልክ እንደምታዩት የራሴ ብሉ BRZ looks like BRZ I would say። this one has like a body kit on it. ወደፊት I'm planning if I'm like you know if I still have the car whatever I'm gonna get this wide body like መኪናውን ገዝተውን የለቀው ሌላ መኪና እንዲሆን የሚያደርገው። I know they're expensive I would say, or I'll just get something from like Alibaba or something from some Chinese vendors bro። ግን ልክ እንደምታየው ነው it's sick። I really like the look። ይሄኛው I like this wings too። ይሄኛው ይመቸኛል። I might get these wings specifically እነዚህን and then yeah so far እዚህ ጋር BMW ላይም ገጥሞታል። so yeah no mainly የገዛሁት reason is just more like for the look። it's gonna change the look በደንብ I think mainly ያ ነው ለመናገር just that's the main thing I would say። and now so far modify ናቸው ነገር የሚሆነው ኢንስታ አደረኩትም ይሄኛው ዊሉን። so far exhaust አለን፣ aftermarket coilovers አለን። exhaust aftermarket coilover ምንድረሳው intake ገጠም ያለው I didn't make a video in a YouTube but I made a short video on my TikTok። intake install ስናደርገው it was a I would say like a 1 minute and ከምናምን ቪዲዮ ነው።
or just simple videos just እያሳየው እንዴት ኢንቴኩ ዲፍረንስ ከኢንቴክ በፊትና ከኢንቴክ በኋላ እና ለምን እንደሚጠቅም ምናምን እና if you guys want to check it out just go check it out ብቻ overall ተመችቶኛል the look is crazy I know it's gonna look sick ከዚህ በኋላ ቀጣይ ሞዲፊኬሽን የሚሆነው so far I think አራት ምናምን ሞዲፋይ አድርገናል ማለት ነው ይሄኛው ከጨምሬ ከዚህ በኋላ I'm not gonna hop on like more modifications more ማድረግ የምፈልገው መኪናውን ዲቴል ማድረግና more clean ማድረግ ነው because I want the car to be clean ያረሰበት ነው የሚመስለው I mean it's not like the car is like in a good condition for the year ምናምን ግን አቧራ ምናምን ስላለው I don't like with that I'm on a project I already got a new carpet ምናምን I just need this once I get the time I'm gonna hop on it and then ብቻ እናወጣዋለን ያለኝን ካርፔት ይሄኛው አዲሱን ካርፔት እንጨምረዋለን and then that's gonna be lit ከዛ በኋላ ወደፊት ምን ልናደርግ እንችላለን የሚለው ብናወራ ይሄኛው ነው የስታል የምናደርገው ወደፊት ነው ይሄኛው more I would say like ለBRZ እኔ ቱርቦ ምናምን ኢንስታል አደረግበትም sorry guys because I know it's gonna take the reliability of the engine like 100% or no 100 like 90% is gonna take it out and it's expensive to like turbo kits is like you know how much they go bro like they go like I would say like around like 5,000 like the whole kit right way used ምናምን eBay ላይ ካልተገዛ ግን ይሄኛው ግን ከሰው ላይ ምናምን በደህና ዋጋ ይገዛል and it's gonna boost the horsepower by like 50ish ከነዛ እና 50 ምን አላት ምናምን ልትሉ ትችላለች ግን ልክ እንደዛ እንደ BRZ አይነት መኪኖች ላይት መኪኖች ላይ እነዚህ ልክ እንደዛ modification is gonna make a big difference and it's gonna sounds good and everything and yeah this is gonna be like a future plan but for now like a short term we're just gonna keep the car clean and like እንደዛ ነው and comment ጠይቃላችሁ ምናምን ጠይቁኝ ስለ መኪና or whatever like ቪዲዮ እንሰራላችሁ ፈልጉ የሆነ ኮሜንት አይቼ ነበረ የሆነ ልጅ like ወልማርት ሄደ ምናምን ሱቅ ስገዛ ምናምን ብሎኝ ነበረ I will try to do it like እስካሁን ሱቅ አልተላኩም ወይ ሱቅ አልሄድኩም ምንም ልገዛ ሱቅ በሚሄድበት ሳለ I will try to get something I'll try to get like some vlog ምናምን but I'm gonna do some vlogs like some chill vlogs soon and then yeah thank you guys for support ምናምን if this is like first time and ምሰራው ቪዲዮ ከተመቻችሁ ምናምን just subscribe like ምናምን and yeah ይመቻችሁ